ሰላም የተወደዳችሁ ጌታ ልጆች የእግዚአብሔር ጸጋና ሰላም ይብዛላችሁ። አሁንም ዛሬ በጥቂቱ ለማየት የምንሞክረው ያለመጸለይ አደጋ። ያለመጸለይ አደጋ ምንድን ነው? በመጀመሪያ ጸሎት ማለት ምን ማለት ነው? ጸሎት ማለት ሃይማኖታዊ ልማድ ሳይሆን የህይወት መስመር ነው። ጸሎት የሌለበት ህይወት ኃይል የሌለው ህይወት ነው። አንድ ሰው መጸለይ ሲያቆም መኖር አያቆምም፣ ነገር ግን ማሸነፍ ያቆማል። ያለመጸለይ አደጋ ምንድን ነው? ያለመጸለይ አደጋ አንደኛው ጸሎት አልባነት ለመንፈሳዊ ድካም ይጋብዛል። ኢየሱስ ደቀ መዛሙርቱን ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ማቴዎስ 26:41 በማትጸልይበት ጊዜ በቀላሉ ተጋላጭ ትሆናለህ። ቀደም ሲል ቀላል መስሎ የነበሩ ፈተናዎች በድንገት ያሸንፈዋል። ጸሎት መንፈሳዊ ጥንካሬን ይገነባል። ያለ እርሱ ግን ስጋዊ ፍላጎት የበላይነትን ይይዛል። ሁለተኛ ጸሎት አልባነት ለጠላት እድል ይሰጣል። ጠላት የማይጸልዩ ሰዎችን ይፈልጋል። ምክንያቱም እነርሱ በቀላሉ የሚጠቁ ኢላማዎች ናቸው። ጸሎት ንቁ እንድንሆንና እንድንጠበቅ የሚያደርገን መሳሪያ ነው። ጸሎት ሲቆም ጥቃቶች ይበዛሉ። ሶስተኛ ጸሎት አልባነት መለኮታዊ መመሪያን ያግዳል። ብዙ ሰዎች የተሳሳቱ ውሳኔዎችን የሚወስኑት እግዚአብሔርን መጠየቅ ስላቆሙ ነው። ጸሎት መመሪያን የምንቀበልበት መንገድ ነው። ያለ ጸሎት ግራ መጋባት የተለመደ ይሆናል። ስህተቶች ይደጋገማሉ። አራተኛ ጸሎት አልባነት ዕጣ ፈንታን ያዘገያል። ታላላቅ ዕጣ ፈንታዎች ከእግዚአብሔር ጋር የማያቋርጥ ግንኙነት ይፈልጋል። ኢየሱስ ዋና ውሳኔዎችን ከመወሰኑ በፊት ይጸልይ ነበር። በማትጸልይበት ጊዜ ስራ የበዛብህ ልትሆን ትችላለህ፣ ነገር ግን ፍሬያማ አትሆንም። ትገዛለህ እንጂ አትወርስም። ትጓዛለህ ግን አትገሰግስም። ጸሎት እርምጃህን ከእግዚአብሔር ጊዜና ዓላማ ጋር ያስታርቃል። አምስተኛ ጸሎት አልባነት ለፍርሃትና ለጭንቀት በር ይከፍታል። ጸሎት ሲወጣ ጭንቀት ይገባል። ሰላም የጸሎት ፍሬ ነው። በነገር ሁሉ በጸሎት ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ አንዳች አትጨነቁ። ፊልጵስዩስ 4:6-7 ጸሎት የሌለው ልብ የታወከ ልብ ነው። ጸሎት ምርጫ ሳይሆን የህልውና ጉዳይ ነው። ካልጸለይ ጠንካራ ሆነ አትቆምም። ካልጸለይ ንቁ ሆነ አትቆይም። ካልጸለይ ድህነትህን አይጠበቅም። ሲሰማህ ጸልይ፣ አይሰማህም ጸልይ። የሆነ ነገር እስክለወጥ ድረስ ጸልይ። ምክንያቱም ያለመጸለይ አደጋ ከመጸለይ ድጋሚ እጅግ የላቀ ነውና። ሰዎች ሳይታክቱ ዘወትር ሲጸልዩ እንደሚገባቸው ሉቃስ 18 ተባረኩ።